ወይም ማሳያችሁ የሲህር የጅን የቡዳ ወይም ደግሞ የአይንና የሐሰድ መድኃኒት የሆነ የዛፍ ቅጠል ነው ማሳያችሁ። እሱ ምንድነው ቁርቁራ ወይም ደግሞ ሲድር ይባላል ማለት ነው። እንደምታዩት 7 ሀባ የቁርቁራ ቅጠሎች ለቅም ያለሁኝ አጠቃቀሙን አሳያችኋለሁ። ይሄ ነገር መድኃኒት እንደሆነ ኢብኑ ባስ ተናግረዋል። እንደዚሁም ልምድ አላቸው ተሞክሮ ያላቸው ራቂዎች ተናግረዋል። ኢንሻአላህ አጠቃቀሙን አሳያችኋለሁ። ተከታተሉ። እሺ ቀጣዩ ሂደት እንግዲህ ያው ለቅሜ ያሳየቻችኋለሁ። ከዚያ በኋላ ታጡታላችሁ። ከዛ ላይ ስለሆነ የምትለቅሙት አቧራ ምናምን ሊኖረው ስለሚችል እንደምታዩት 7 ቅጠል ነው። መፍጫ ካለ በመፍጫ ትፈጩታላችሁ። ከሌለ ደግሞ ከመፍጫው በተሻለ ሁኔታ እነዚህ ሙቀጫዎች በደንብ አድርገው እንትን ይሉታል ማለት ነው። ድቅቅ አድርጎ ላም እንድል ያደርጉታል። እኔም ይሄን መርጫለሁ። ሁላችሁም ጋር ደግሞ ልታገኙት የምትችሉት ቀላል ነገር ነው ማለት ነው። ይሄ ከወቀጥኩ በኋላ ኢንሻአላህ ቀጣውን ሂደት አሳያችኋለሁ። እንግዲህ እንደምታዩት ተፈጭቷል ማለት ነው። በዚህ መልኩ ላም አድርጌ ፈጭቼዋለሁኝ። ውስጥ ያለው እንዳይቀር እዚሁ ላይ ውሃ ጨምርበታለሁኝ ማለት ነው። ውሃ ጨምርበታለሁኝ። የዘምዘም ውሃ ካለ አህሰን በጣም የተሻለ ነው። የዘምዘም ውሃ ካለ እዚህ ሳውዲ ያላችሁ በቀላሉ ታገኙት ትችላላችሁ። አስዋቀል ኡቴም አለ፣ በንዳም አለ፣ በቀላሉ ማግኘት ትችላላችሁ። ከሳውዲ ውጭ ያላችሁ ደግሞ ማንኛውንም ውሃ ብትጠቀሙ ችግር የለውም ማለት ነው። ይህ እንግዲህ የዘምዘም ውሃ ነው። ከዛው ከቢዕሩ የተቀዳ ነው ማለት ነው። ከምንጩ የተቀዳ የዘምዘም ውሃ ነው። ጨምርበት። ያው እዚህ የተወቀጠበት እቃ ላይ እንዳይቀር ማለት ነው። በደንብ አድርጋችሁ እዚያው ላይ ውሃ ጨምራችሁ ታንቀሳቅሱታላችሁ ማለት ነው። ወደ ብርጭቆ ጨመርኩኝ ማለት ነው። እዚያ ሞላዋለሁ በዚህ መልኩ ከተሞላ በኋላ 7 ጊዜ ሱረቱል ፋቲሃ ትቀራላችሁ። 7 ጊዜ ሱረቱል ፋቲሃን ቅሩበት። እንደዚሁም ሱረቱል ካፊሩን ቅሩ። ሱረቱል ኢኽላስ ቁል ሁወላሁ አሐድ ማለት ነው። ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ። እነዚህን ሱራዎች ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱል ናስ እነዚህን ሱራዎች ትቀሩበታላችሁ። ከዚያ በኋላ ውሃው ላይ ትፍ ትሉበታላችሁ ማለት ነው። ቀርታችሁ ከጨረሳችሁ በኋላ የተወሰነ ንፋስ ነገር ማለት ነው ትሉበታላችሁ እንደዚህ። ከዚያ በኋላ ትጠጡታላችሁ። ኢንሻአላህ መድኃኒት ይሆናችኋል ማለት ነው። እንደ በሽታችሁ አይነት ማለት ነው። ምናልባት ሲህር ከሆነ የሲህር አያቶችን ብትጨምሩበት ችግር የለውም፣ ጥሩ ነው። እንደዚሁም አይን ሐሰድ ከሆነ እነዛን አያቶች ጨምሩበታላችሁ ማለት ነው። ጅንም ከሆነ እንደዚሁ طيب ሱረቱል ፋቲሃ ብያለሁ። እንደዚሁም አያተል ኩርሲ በመጀመሪያ ሱረቱል ፋቲሃ እንቀራላችሁ 7 ጊዜ። የሱረቱል በቀራ የመጀመሪያዎቹ አያቶች አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين هم المفلحون እስከሚለው ማለት ነው። እነዛን አያቶች ትቀራላችሁ። ከዚያ በኋላ አያተል ኩርሲ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም እሱን ትቀራላችሁ። እንደዚሁም የሱረቱል በቀራ መጨረሻ አመነ ረሱሉ እሱን ትቀራላችሁ። ከዚያ ሱረቱል ካፊሩን እንደነገርኳችሁ፣ ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱል ናስ እነዚህ አጠቃላይ ለሁሉም ሻሚል ናቸው፣ ያጠቃልላሉ። ለሁሉም ይሆናሉ። ለሲህርም፣ ለአይንም፣ ለሐሰድም፣ ለጅንም መሆን ይችላሉ ማለት ነው። እነዚህ ራሱ በቂ ናቸው ማለት ነው። ከዚያ እነዚህን ቀርታችሁ ከጨረሳችሁ በኋላ እንደነገርኳችሁ ትፍትፍ ብላችሁ 3 ጉንጭ ብቻ ትጠጣላችሁ ማለት ነው። 3 ጉንጭ በዚህ መልኩ 3 ጉንጭ ከጠጣችሁ በኋላ ጉንጫችሁን ሞላ እያደረጋችሁ ማለት ነው።
የቀረው ምን ታደርጋላችሁ? ሌላ ውሃ ላይ ትጨምሩና ሌላ ኖርማል ውሃ ላይ ትጨምሩትና ከነ ጸጉራችሁ ገላችሁን ትታጠቡበታላችሁ ማለት ነው። 3 ጉንጭ ጠጥታችሁ የተረፋችሁ ማለት ነው። ባረከላሁ ፊኩም። የታመማችሁትንም አላህ አፊያ ያድርጋችሁ። በዚህ በሽታ ደግሞ ያልታመማችሁ አላህ ይጠብቃችሁ። ሰላም አለይኩም።